ሞግዚት አልፈልግም ብያለሁ። እኔ ሞግዚቴ እንድትሆን አልፈልግም። በቃ እኔ አልፈልጋትም። አቶ ሁሴን ቶሎ በል እባክህን። ሞግዚቴን አልፈልግም። በቃ አልፈልግም። እኔ አልፈልጋትም። አቶ ሶነር ምንም አላጠፋሁም። እምችለውን አድርጌያለሁ። በጣም ሞክሬያለሁ። ልታናግረኝ ፈቃደኛ አይደለችም። አዎ አልፈልግሽም። እሺ ሰምተዋታል። አትፈልገኝም። ይቅርታ፣ በዚህ ሁኔታ መስራት አልችልም። እሺ ወይዘሪት ሀላ እቃሽን አዘጋጂ። አታልቅሺ። በቃ ሂጂ። ናዝሪ እርጃት። የምትፈልገውን ሁሉ አግዣት። እሺ አንተም አግዛቸው። እሺ ወይዘሪት ደኒዝ አሁን ውረጂ እባክሽን ቶሎ በይ። እስኪ ናና ያዘኝ። ደህና ደሪ ወይዘሮ ጀሚል። ደህና ደሪ። ነገ እንገናኛለን። እሺ ደህና ደሩ። ቤቱን አከራየሽው እንዴ ጀሚሌ? አዎ አከራየሁት። ወይኔ ለምን ማከራየት እንደምትፈልጊ አልነገርሽኝም። ገንዘቡን እኮ ሰጥሽ ነበር። ዘመድ እንግዲህ በሚቀጥለው ነግርሻለሁ ነሪማን። ይህን ሰው ድጋሚ አታገኙ። ስለ እሱ እንኳን ማለም አትችይም። በጭራሽ ከዚህ በኋላ እንዳታገኙ። አንተ ደግሞ ሆቴ አጠገብ ደርስ አይካ አካባቢ በይ፣ እገልሃለሁ። በእርግጠኝነት አደርገው። ከአይካ ጋር ላስተዋውቅ። አይካ ወንድሜ ኦስማን ይባላል። ኦስማን፣ መቴ፣ እራት ተዘጋጅቷል። ተነሱ። እማዬ ነይ ወደዚህ። አልሰሙኝም መሰለኝ። ቆይ መጣሁ። ኦስማን፣ ኦስማን። አቤት። ልጄ ትራሱን ከጭንቅላት ዞር አድርገው። ትታፈናለህ። ምን ሆነሃል አንተ ልጅ? ልጄ ችግር አለ እንዴ? ምንድን ነው የሆንከው? የለም። ንገረኝ። የሆነ ነገርማ ሆነ። የለም። ንገረኝ ልጄ ንገረኝ። የለም አልኩሽ እኮ። በእኔ ምክንያት ነው እማዬ። ስለሆነች ልጅ ሳወራ ትዝ አለሽ? ወንድሟ ሊያገኘኝ ፈልጎ ነበር። ላገኘው ስሄድ ኦስማንን ይዤው ነበር የሄድኩት። ትንሽ ጥል ተነሳ። ከወንድሟ ጋር ተጋጨን። ለምን? ይኸው ነው። ምን ተፈጠረ? ኦስማን ከወንድሟ ጋር አብሮ ነው የሚማረው። ልክ አንድ ላይ ሲያይን ፊቱ ተቀያየረ። ኦስማንን ኮሚኒስት ብሎ ጠርቶት ከእኔ ጋር ተጨቃጨቀን። እህቴ አጠገብ እንዳትደርስ ብሎኛል። ቆይ ለምንድን ነው እንደዛ የሚለው? ፋሺስት ስለሆነ። ኦስማን እማዬን አታስጨንቃት። ኑ በቃ እራት ብሉ፣ እንዳይቀዘቅስ ተነሱ።
ኑ ደርሷል። ኑ ኦስማን ከአይካ ጋር አንድ ክፍል አይደለም አይደል? አይ እሷ ሳይንስ ክፍል ናት። ዋው ጎበዝ ተማሪ ናታ። በጣም ቆንጆም ናት አይደል? መልስልኝ እንጂ። ምን አውቃለሁ? የወደድካት አንተ ነህ። ኦስማን የአይካ ነገር በጣም ማለቴ ወንድም ተብዬው እያንገላታት ነው። የምትደውልልኝ ይመስላል። ወንድሜ አይካን ታፈቅራታለህ? አዎ ከዚህ ሁሉ ዓመት በኋላ ለመጀመሪያ ጊዜ የመኖር ፍላጎት እየተሰማኝ ነው። ስለ እሷ እያሰብኩ ነው፣ እየጠበቅኳት። ደስተኛ ነኝ ታውቃለህ። አይካን ትምህርት ቤት አገኛታለሁ። ስለዚህ ላዋራት መሞከር እችላለሁ። ወንድሜ ቤት ምን እንደሆነች፣ ወንድሟ ምን እንዳደረገ እንወቅ። ስማ ወንድሟም እኮ ትምህርት ቤት አለ። አሁን ፈራው። መቴ ኦስማን አትመጡም እንዴ? ቀዘቀዘ። እናንተ ና እማዬን አናበሳጫት።